ቤተሰቦቼ ይሄ የስንደዶ ስራ ነው። በስንደዶ ነው የሚሰራው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ነው ደግሞ ዛሬ ናችሁ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሰላማችሁ ብዝት ይበልልኝ ውድ ቤተሰቦቼ። ያው እንግዲህ ሰሞኑን የተለያዩ ፕሮግራሞች ስላሉ በቤተሰብ በባህል በትዳር ምናምን ጉዳይ ስላሉ እስኪ አንዳንድ የባህል ነገሮችን ልሞክር ብዬ ነው ማለት ነው። ይሄ የምትመለከቱት ሰፌድ ደግሞ የወንድሜ ሚስት ሰፍታ ነው። ይሄ ሁለተኛ ጀምራ ነው ማለት ነው። ወጥናት በነገራችን ላይ አሁን ቁጭ ብለን እያየዋት ነው እንደዚህ ወጥና ባንዴ ሰራችው። ሰሙዳይም እየሰራች ነው። አንዴ ሰሙዳይ አንዴ ይሄንን እያቀያየረች ነው እየሰራች ያለችው። እሷን ባለሙያ ነች። በመቀጠል የምታዩት ደግሞ የእህቴ የዛሃራ ነው። ዛሃራ አዘጋጅታ ጨራርሳለች ማለት ነው። በከለር ስለምወድ ነው ምናምን ብላ በእንደዚህ አድርጋ ሰርታ ጨርሳለች። ተለቅ ያለውን ሰፌድና ይሄ ሰሙዳይ ጨርሳለች ማለት ነው። ዛሃራ ወደ ቤቷ ይዛው የምትሄደው ነው። የሁለቱም ሙያ ይሄንን ይመስላል። ውድ ቤተሰቦቼ አካባቢ ምን ልሰራ እንዳሰብኩኝ ግልጽ ነው ማለት ነው። እንግዲህ ማለት ነው ተወጥኖ ይሄ በጣም በነገራችን ላይ ብዙ ጊዜ ቆይቷል ምናምን ብዙ ቆይተናል። እዚህ ደረጃ ላይ ደርሳለች ማለት ነው። ሰፌድ የተለያዩ ነገሮች ይሰራሉ ማለት ነው። ይሄን በነገራችን ላይ እንትን ነው ሰበዝና ምንድነው በስንደዶ ነው የሚሰራው። የተሰራው ይሄ በስንደዶ ነው። እንግዲህ ማለት ነው ውድ ቤተሰቦቼ ይሄ የስንደዶ ስራ ነው። በስንደዶ ነው የሚሰራው። በርግጥ ይሄ በምንድነው በወንጋ የሚሰራል። እንደገና ደግሞ በአለላ በነገራችን ላይ አለላ ከለሩን በጣም ነው የምወደውና ግን በሌላ ጊዜ ባለላ ሰራለሁኝ ብዬ ይሄ በስንደዶ ነው። በነገራችን ላይ ይሄንን ነገር መሲ እዛ ያለን እንደዚህ ስራ በምትፈሳታ ሰዓት ምናምን ረፍት ባለን ጊዜ በቃ ስሪ ይሄ እኮ ባህል ነው ምናምን ትላይ ነበርና አረብናትሽ ደግሞ ይሄንን ማን ይሰራል ምናምን ትላት ነበር። ግን ለካ ሙያ ጥሩ ነው። እዚህ መጥቼ እናቶች ቁጭ ሲሉ የሚሰሩት ነው ማለት። እኔም እንግዲህ እየሞከርኩኝ ነው።
ሳያልቅ ነው የሚሞሉት እኩል እንዲሆን መሰለኝ ከፍ ዝቅ እንዳይል ስለዚህ ውድ ቤተሰቦቼ እንግዲህ በጣም ረጅም ጊዜ ሆነኝ እቺን እየጀመርኩ ትንሽ እየሰፋው እዚህ ጋር አድርሻታለሁኝ ማለት ነው። በነገራችን ላይ እናቴ ቀድማኝ ጨርሳለች። ይኸው ጨርሳ ሰፍታ ጨርሳለች። እኔ ገና እዚህ ነው ያለሁት እንግዲህ ማለት ነው። ልክ ሲታወቅ እንደዚህ ነው የሚሆነው። ይሄ ሳሳ ያለ ሰፌድ ነው የሰራችው እናቴ ማለት ነው። ይሄንን ቆንጆ አድርጋ ጨርሰዋለች። እኔ ገና እዚህ ነኝ። ቀስ እያልኩ እንግዲህ ጨርሰዋለሁ። ግን ያው እየሞከርኩኝ ነው። ሁሉ ጊዜ ስለማልሰራው አልፎ ስለሆነ ገና አልጨረስኩም ማለት ነው። የባህል ስራ እየሞከርኩ ነው ያለሁት። ከመጣው ጀምሮ ብዙ ቁጭ አላልኩም። እንግዲህ አንዱን እየሰራሁኝ ነው። በነገራችን ላይ የእንትኑን በነገራችን ላይ በጣም ደስ ይላል። በዓለ ላይ የሚሰራው አንደኛ ከለርም ሲኖረው ምናምን በጣም ደስ ይላል። እንግዲህ ማለት ነው ገበያዎች ምናምን ሲሄዱ በዓለ ላይ ተሰሩ እነዚህ ጌጦች ማለት ነው ይቀመጣሉ። በአሁን ሰዓት ላይ እንደውም እንደ ጌጥ በጣም ይጠቀሙታል። እንደ በዛ ላይ ድጋሚ የእጅ ስራ ነው። ይሄ የህቴ ነው። እናቴ በራሷ በእጇ ሰፍታ አዘጋጅታላታለች። የሷ ነው ማለት ነው። እኮ ጀምረን እኔ አልጨረስኩም። እንግዲህ ይሄንን ይመስላል። በጣም ቆንጆና እንትን ነው ስስት ያለች ናት፣ አትከብድም። እና እናቴ እንደዚህ አድርጋ ሰርታ አዘጋጅታላታለች። ስጦታ ይዛ የምትሄደው ከሞሰብ ወርቅና ይሄ ማለት ነው ይዛ ትሄዳለች ማለት ነው ወደ ቤቷ። ስለዚህ ማለት ነው ውድ ቤተሰቦቼ እንግዲህ እናንተ ሞክሩት። ውድ ቤተሰቦቼ እንግዲህ ማለት ነው በዛም በዚህም ብዬ እዚህ ጋር ደርሻለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ እናንተም በቤታችሁ ሆናችሁ ሞክሩት እንዳትረሱ ባህላችሁን። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።